ወንድ ነህ ጫፊን ትነካኛለህ። ምን ጭራሽ ለኔ መልስ? ማን አባሽን ተማምነሽ ነው? አረ እናንተ ሰዎች እንዴ ምን ሆናችሁ ነው? ዞር በል አለቃት። በጣም ነው ያበዛው። እሺ ወንድ ነህ፣ ከዚህ በኋላ ትነካኛለህ። አንተም ተው አንቺም ተይ። እንዴ ጥፋተኛ ማን እንደሆነ አውቀ ነው አንተም ተው አንቺም ተይ የምትለው? ተው ምልህ መተውን የመሰለ ነገር ስለሌለ ነው። እንዴት? ከዘጠኝና ከአንዴቱ ይበልጣል? 9። ታዲያ አንድ ሰው 9 ጊዜ ደግ ሰርቶ አንድ ጊዜ ቢያጠፋ ክፋቱ ነው ደግነቱ ነው የሚበልጠው? እሱማ ደግነት ነው። ስለዚህ አንተም ተው አንቺም ተይ ማለት ክፋታችሁን ተዉ ማለት ነው። እሱስ እውነት ነው። ከጠባችን ፍቅራችን ይበልጣል። ይቅርታ። እሺ በይቅርታ ውስጥ ትልቅ ጸጋ አለ። እኔም ወግ ደርሶኝ ሙታን ሳማር ቅዱስ ሚካኤል አንድነት ገዳምን ጎብኝቻለሁ። እጅግ በጣም የሚያስደስቱ እጅግ በጣም ደግሞ የሚያስከፉ ነገሮችን አይቼን የመጣሁት። የሚያስደስተው የእናቶች በዓል በጥሩ ሁኔታ ተሰርቶ እናቶችም ጎናቸውን ማረፊያ ማግኘታቸው ነው። በጣም የሚያስከፋው ደግሞ አባቶች እስካሁን ማረፊያ ስለሌላቸው ነው። በተባበረ ክንዳችን የተጀመሩ ስራዎችን እንጨርስ። አባቶችንም ከዚህ ደሳሳ ጎጆ አውጥተን ጥሩ የጎናቸው ማረፊያ እንስራላቸው። በ1044 25 98 391 የአቅማችንን እናግዛቸው።